ሰላም ሰላም ውድ የአርሰናል ፋሚሊ ቤተሰቦች እንዴት ናችሁ? ሁሉ ሰላም እንዴት ናችሁ? ያው እንግዲህ ባሳለፍነው የካራቦ ካፕ ፋይናል ጨዋታ በሲቲ 2-0 ተሸንፈናል። ከዚህ በፊት የሰራሁትን ቪዲዮ ከሰማችሁት በደንብ ይህ ሊሆን እንደሚችል ፕሪዲክት አድርገን ነበር እና ኤክስፔክቴሽናችን በምን ሌቭል መሆን እንዳለበት ሼፕ ለማድረግ ራሴን ሼፕ አድርጌ የአርሰናል ደጋፊዎችን ኤክስፔክቴሽን የተስተካከለ መሆን እንዳለበት የግል አስተያየቴን ተናግሬ ነበረ። ምክንያቱም ሶስት ወሳኝ ጨዋታዎች ነበሩበት። ሶስቱም የተለያየ የሶስት ዋንጫዎችን የሚወስንበት ጨዋታዎች ነበሩ። ከኤቨርተን ጋር የፕሪሚየር ሊጉን ዋንጫ የሚወስንበት፣ ከሌቨርኩሰን ጋር ቻምፒዮንስ ሊግ እንዲሁም ከማንቸስተር ሲቲ ጋር ደግሞ የካራቦ ካፕ ሶስት የተለያዩ የዋንጫ ጉዞዎችን የሚያደርግበት የትኛው ላይ ሊወስን ይችላል የሚለውን በደንብ አብራርተን የመጀመሪያ ቪዲዮ ላይ ሰርቼው ነበረ እና በግሌ የኔ ኤክስፔክቴሽን ጥሩ ስለነበረ፣ ምክንያቱም ከሶስቱ አንዱን አትሊስት ሉዝ ልናደርግ እንደምንችል ቀድሜ ማሰብ ችዬ ነበር። ላስብ የቻልኩበት ምክንያት ምንድነው? አራት ዋንጫ ከባድ ነው። የትኛውም ክለብ እስካሁን አሳክቶት አያውቅም። እንኳን እኛ ለሃያ አንድ 22 አመታት ከዋንጫ የራቅን ክለብ ይቅርና በተከታታይ ዋንጫዎችን በማምጣት እና ልክ እንደኛ የሳይኮሎጂ ብልጫ የሚያወሰድበት ሲቲ እንኳን አራት ዋንጫ መብላት አልቻለም በነበረው ጥሩ 78 ተከታታይ አመታት ማለት ነው። ምክንያቱም ሲቲ አሁን ዋንጫ ቢያነሳም ባያነሳም ጋርዲዮላ ምንም ላይተች ይችላል። ምክንያቱም ለአመታት ሲቲን ዋንጫ የዋንጫ ጥም ስለቆረጠላቸው ማለት ነው። እኛ ግን በዛ ተጽዕኖ አሁን አርቴታ ዘንድሮ ዋንጫ ካላመጣ ስፔሻሊ ትልቅ ዋንጫ የፕሪሚየር ሊግ እና ቻምፒየንስ ሊግ ዋንጫዎች አንዱን ከተቻለ ሁለቱን ማምጣት ካልቻለ የአርቴታ ከአርሰናል ጋር የመቆየት ጥያቄ ከባድ ነው። ይሄ በራሱ ትልቅ ተጽዕኖ ይፈጥራል እና ሴሌክቲቭ መሆን አለበት አራቱን ማሳካት ስለማይችል ማለት ነው። እና ካራቦ ካፕ እድሉን ሞከረ። አይታችሁት ከሆነ ጨዋታው ድንዝዝ ያለ ጨዋታ ነው። በቃ ለቀንላቸው ነው ሜዳውን ሲጫወቱ የነበረው እና ተጫዋቾች በብዛት ራሳቸውን ከጉዳት ሲከላከሉ ሳካን ምንም እንቅስቃሴ ሲያደርግ አላያችሁትም። እና ከጉዳት ነው ራሳቸውን ሲጠብቁ የነበረው። እኔ በግሌ በዛ ጨዋታ አንድ ያጣነው ነገር ብዬ የማስበው ምንድነው? ተጫዋቾቻችንን አትሊስት ሴቭ ማድረግ መቻል ነበረብን። ወሳኝ ወሳኝ ተጫዋቾች መግባት አልነበረባቸውም። ከገቡ እንኳን ሁኔታውን አይቶ መውጣት ነበረባቸው እና እሱን ነው ያጣነው። ዋንጫውን እኔም አልጠበቅኩም ነበረ። ምክንያቱም ሲቲ ድንገት ከበላ ሊበላ የሚችለው ይሄን ዋንጫ ብቻ ነበረ። ምክንያቱም አሁን ኤፍ ኤ ካፕ ሰሚ ፋይናል የሚጫወተው ከሊቨርፑል ጋር ነው። ቻምፒየንስ ሊግ ወድቋል። የፕሪሚየር ሊጉም እንደምታዩት ነው። ትንሽ ይከብደዋል። ሶ የግድ ያን ዋንጫ ማንሳት ነበረበት እና ብዙም ማንም ላይ አልፈርድም። እኔ አርቴታን ልወቅሰው የምችለው በምንድነው? ተጫዋቾችን ማሳረፍ መቻል ነበረበት የሚለውን ብቻ ነው ብዬ ላልፍ የምችለው በዛ ጉዳይ። ዛሬ ላወራላችሁ የመጣሁት ምንድነው? ልክ አሁን ካራቦ ካፕ ላይ ሲቲ ሲያነሳው ላይክ ቻምፒዮንስ ሊግ ያነሳ ያክል ነው የተጮኸው በሚዲያው እንደምትሰሙት ማለት ነው። ሲቲ ከቻምፒዮንስ ሊግ ሲወድቅ ግን ምንም አልተወራም ነበረ። ኢቭን ምንድነው? ፕሪማች እና ፖስት ማች ትንታኔዎችን ይሰራሉ እንደ መንሱር አይነት ጋዜጠኞች ማለት ነው። ፕሪማቹ ላይ ሰራ ፖስት ማቹ ላይ ሲሸነፍ እጥፍ ነው ያለው። እና የአርሰናልን የካራቦ ካፕ
እንትን ኤክስፔክት አድርጎ እየጠበቀው ስለነበረ ከዛ በኋላ ብዙ ለማስጮህ ሞክሯል። እና ምን ልላችሁ ፈልጌ ነው ቤተሰቦቼ በዛኛው ቪዲዮ እንደነገርኳቸው አመታዊ ጎል አለን እኛ የመጀመሪያ እቅዳችን ምንድነው? የፕሪሚየር ሊጉን ዋንጫ ማንሳት ነው። በቃ ሌላው ከዛ በኋላ ሁኔታውን እያየን የፕሪሚየር ሊጉን ቀጣይ በፍጥነት የምናረጋግጥ ከሆነ ለምሳሌ ሲቲን እና ቦርንማውዝን አሸንፈን የፕሪሚየር ሊጉን ዋንጫ ኦልሞስት ማረጋገጥ ከተቻለ ስለ ሻምፒዮንስ ሊግ እና ስለ ኤፍ ኤ ካፕ ማሰብ እንጀምራለን። እና አብዛኛው ሚዲያዎች በሊጉ እንደጀመረ እንዲያውም ለሊቨርፑል ነው እንትን የምታስታውስ ከሆነ ሞር እድል ሲሰጠው የነበረው ማለት ነው። ከዛ እኛ በአራቱም አቅጣጫ መጓዝ ስንጀምር ምንድነው እየተባለ የመጣው? አራቱንም እንደማናነሳ ስለሚያውቁ ለአራት ዋንጫ ነው የሚጫወቱት ምናምን ብለው ለማጋነን ሞከሩ ማለት ነው። ለአራት ዋንጫ ነው የሚጫወት ደጋፊው ሳይል ራሱ አራት ዋንጫ እናነሳለን ብላችሁ ነበር ምናምን እያሉ ነው አሁን እያወሩ ያሉት። እና እኛ አራት ዋንጫ እናነሳለን አላልንም የፕሪሚየር ሊግ ዋንጫን ግን ማንሳት ግዴታ ነው ያለው እንጂ እናነሳለን አላልንም ነበር። አሁን ግን ኦልሞስት በቃ የቡድናችንን ፐርፎርማንስ እያየን ማንሳት እንደምንችል ኦልሞስት በቃ ማለት ያን ያክል እርግጠኛ ባንሆንም ፕሪሚየር ሊጉን ማንሳት ግን ግዴታ ነው በሚለው ነው ስቲል እየሄድን ያለነው ማለት ነው። እነሱ ሆን ብለው አራት ዋንጫ ይጋብዙህና አንዱን ሉዝ ስታደርግ በቃ ሌሎችን ጥንካሬያችንን ሊያሳጡን ይሞክራሉ። እና አሁንም ቢሆን ኤክስፔክቴሽናችሁ የሻምፒዮንስ ሊግ እና የኤፍ ኤ ካፕ ኤክስፔክቴሽናችሁንም ለጊዜው ያዝ አድርጉትና ሁኔታዎች እየታዩ ከዛ የሚቀጥል ነው የሚሆነው ማለት ነው። ስለዚህ አሁን በፕሪሚየር ሊጎች አርሰናል 7 ጨዋታዎች ይቀረዋል ፕሪሚየር ሊግ ላይ ሲቲ ደግሞ 8 ጨዋታዎች ይቀሩታል ማለት ነው። አሁን እዚህ ጋር ፕሪሚየር ሊግ ላይ ሲቲ አንድ የሚያገኘው አድቫንቴጅ ምንድነው? ኤፍ ኤ ካፕ ከሊቨርፑል ጋር ነው ፋይናል የሚጫወተው ማለት ነው። ሶ ምናልባት ሊቨርፑል ደግሞ ብቸኛው ሳይሆን ያው ከፕሪሚየር ሊግ ውጪ ነው ከቻምፒየንስ ሊግ እና ኤፍ ኤ ካፕ ላይ ነው እና ቻምፒየንስ ሊጉ ሞር ሊከብደው ስለሚችል ኤፍ ኤ ካፕ ላይ ፎከስ አድርጎ ሊቨርፑል ካሸነፈ ሲቲ በጣም ትልቅ ቻንስ ይኖረዋል ፕሪሚየር ሊጉ ላይ ብቻ ፎከስ አድርጎ አንደኛ የጨዋታ ጋፕ ቆይታቸው አንድ ጌም ተጫውተው ሁለተኛ ጌም ለመጫወት የ7 ቀን ምናምን ዲፈረንስ ያገኛሉ ማለት ነው። እና ሙሉ ፎከሲንጋቸው የሚሆነው ፕሪሚየር ሊግ ላይ ነው እና እሱ ነገር ሊያከብድብን ይችላል። እንትኑን ማለት ነው ውድድሩን እና የተለያዩ አርሰናል ደግሞ አይታችሁት ከሆነ ብዙ ጊዜ የሶስት ቀን ምናምን ጋፕ ነው የሚኖረው ማለት ነው። ጨዋታዎቹ እና በጣም ትልቅ ውጥረት ይኖራል ከዚህ በኋላ ሶ እነዛን ይሄን ውጥረት በብልሃት ካልተወጣው አሰልጣኛችን ከምንም ዋንጫ ዜሮ እጃችን ላይ ምንም ነገር ላይኖር ይችላል። እና እዚህ ጋር ለሚወስናቸው ውሳኔዎች አሁንም ቢሆን ሙሉ ሀላፊነቱን ለአርቴታ የምንሰጠው ቢሆንም እኛ ደግሞ ያው የሚፈጠረውን ነገር በትዕግስት ለማለፍ መሞከር ምክንያቱም ራሳችንን ነው የምንጎዳው። ስንበሳጭ ምናምን እና አይ ኖ ፊሊንጉ ይገባኛል እኔ የምናደድባቸው ኮንዲሽኖች ይኖራሉ። ግን መስት የሆኑ ማለት የሆነ መስራት የሌለበትን ስህተት ሰራ ብዬ ካሰብኩ ብቻ ነው ያ ስሜት እኔ ጋር ሊመጣ የሚችለው ማለት ነው። ሶ ምንድነው አሁን እዚህ ጋር መገንዘብ ያለብን ነገር ፕሪሚየር ሊግ ላይ 7 ጨዋታዎች ይቀሩናል ሲቲ 8 ጨዋታዎች ይቀሩታል። ሶ ምን ቢሆን ነው አርሰናል ፕሪሚየር ሊጉን ሊያረጋግጥ የሚችለው ብለን ሂሳቡን ስንሰራው ማትማቲካሊ ሲቲ ሙሉ ቀሪ ጨዋታዎችን 8ቱን ቢያሸንፍ ማክሲመም ሊደርስ የሚችለው 85 ነጥብ ነው። ሶ አርሰናል ዋንጫውን ለመብላት ነጥቡን 86 ማድረግ አለበት ማለት ነው። ወይም ደግሞ 85 ሆኖ በጎል ዲፈረንስ መሆን አለበት ማለት ነው። ሶ አርሰናል አሁን የሚጠበቅበት ማክሲመም
80 ነጥቡን 85 ነጥብ ማድረግ ያ ማለት 70 ስለሆነ አሁን ያለን ነጥብ 15 ነጥቦች ይቀሩናል ማለት ነው። 15 ነጥብ ማለት 3 ጨዋታ ዊን 15 ነጥብ ማለት ሶሪ 5 ጨዋታ ዊን ማድረግ አለበት ማለት ነው ከሰባቱ። ሶ እነዚህን 5 ጨዋታዎች ለማሸነፍ የተለያዩ ታክቲኮችን ይጠቀማል ብዬ አስባለሁ አሰልጣኛችን እና እንደኔ በግላዊ እይታዬ ግን የሚሆነው ምንድነው? የመጀመሪያው ከቦርንሞዝ ጋር ያለውን ጨዋታ መስት ዊን ነው መሆን ያለበት። ምክንያቱም ከዛ ከቦርንሞዝ ቀጥሎ የምናገኘው ሲቲን ስለሆነ ማንችስተር ሲቲ ደግሞ ከኤፍኤ ካፕ ተገላግሎ ከመጣ ስፔሻሊ ትንሽ ፈታኝ ሊሆን ይችላል እና ሁለት ጨዋታዎች ላይ ሞር ፎከስ ማድረግ ያለበት ይኖርበታል ብዬ አስባለሁ። በዛ ሰዓት እነዚህ የፕሪሚየር ሊግ ሁለት ጨዋታዎች ላይ ፎከስ ሲያደርግ ምን ሉዝ ልናደርግ እንችላለን መሰላችሁ? ኤፍኤ ካፑ ያን ያክል ይከብደዋል ብዬ አላስብም። ቻምፒየንስ ሊግ ግን ጥያቄ ውስጥ ይገባል ማለት ነው። እዚህ ጋር ክራውድድ መሆን ስለሌለበት ቲሙ ማለት ነው። እና አያልፍም እያልኳቸው አይደለም ቻምፒየንስ ሊግም ያልፋል በሚችለው እንትን ግን ያኛውን ምንድነው የፕሪሚየር ሊግ ስኬጁሉን በማይነካ መልኩ ማለት ነው። እና ምናልባት እድል ቀንቶን ሲቲ በቼልሲ ነጥብ ከጣለ እኛ ላቻ ብቻ ራሱ መጫወት እንችላለን። ሶ አርሰናልም ሲቲም ተስፋ እንዳለው የሚያሳይበት አርሰናልም ደግሞ ዋንጫውን ማንሳት የሚችል ከሆነ ማረጋገጥ የሚችልባቸው 3 ጨዋታዎች ይሆናሉ ማለት ነው። ዊች ሚንስ ቦርንማውዝን የግድ ማሸነፍ አለበት ከሲቲ ጋር ደግሞ አትሊስት አቻ መሆን አለበት። አትሊስት በቃ አነሰ ከተባለ አቻ ወይ 0-0 ወይ 1-1 ወይ 2-1 ምናምን አይነት አቻ መሆን አለበት። ከዛ ስለ ሲቲ ቀሪ ጨዋታዎች እኛ አይመለከተንም። አሁን አርቴታም አሁን እንደዚህ ነው ማሰብ ያለበት ስለ ሲቲ ቀሪ ጨዋታዎች ምንም አያገባውም ከእሱ የሚጠበቅበት 5 ጨዋታ ዊን በጣም ደግሞ እርግጠኛ ለመሆን 1 ድሮ ማለት ነው። ከአርሰናል የሚጠበቀው ሶ በዚህ አጋጣሚ ደግሞ በዚህ አካሄድ ማንችስተር ሲቲን ስናገኘው ዊን ካደረግን ማንችስተር ሲቲን ዊን ካረግን በቃ የሲቲ ማክሲመም ነጥቡ ሁሉንም ጨዋታዎች እንኳን ቢያሸንፍ ስንት ነው ሊሆን የሚችለው? 82 ነው ሊሆን የሚችለው ማለት ነው። ስለዚህ እኛ ከ82 ነጥባችንን ከፍ ማድረግ ነው የሚጠበቅብን። ሶ ማሸነፍ መስት የሚሆንብን ጨዋታዎች ከ5 ቀጥታ ወደ 3 ይወርድልናል ማለት ነው። አቻ ከወጣን ደግሞ 83 ነው ማክሲመም የሚሆነው እሱ ሶ 5 ጨዋታ ከማሸነፍ ወደ 4 ይወርድልናል ማለት ነው። እና እነዚህን ቀመሮች ተጠቅሞ ለምሳሌ የስፖርቲንግን ለማሸነፍ ኤፍኤ ካፕ ላይ ሞር በቤንች ቢጫወት ምናምን ወይም ደግሞ ያን እንደ ከሲቲ ጋር የተጫወተው አይነት ሀራም የሚባለውን ፉትቦል ተጫውቶ ምናምን አግሊ የሆነ ጨዋታ ብናይ እንዳይደብራችሁ። ኤፍኤ ካፑ ደግሞ ተሳክቶልን ምናልባት ቻምፒዮንስ ሊጉ በቃ ይብራብኝ አይነት ሙድ ምናምን የሚያጫውተው ከሆነ አርቴታ ስቲል እኔ አይ ዶንት ማይንድ። እኔ በግሌ የምጠብቀው ፕሪሚየር ሊግን ብቻ ነው። ከመጣና ከተሳካልን ግን ቻምፒዮንስ ሊግን ሶስቱም ኤፍኤ ካፕም ቢሆን ችግር የለብኝም። ግን ዛት ማች በዛ ደረጃ ዋጋ መክፈል ይጠበቅበታል ብዬ አላስብም። እኔም እንደ ደጋፊ በግሌ ያን ያክል ኤክስፔክት አላደርግም ማለት ነው። ለአመታት የቆየ ቲም እስከሆነ ድረስ የግድ በዚህ አመት 2 ወይም 3 ዋንጫ ማምጣት አይጠበቅበትም። ፕሪሚየር ሊጉን ነው መስት በቃ ማሸነፍ ያለብን እና ደጋፊዎች ስሜታችሁ እንዳይጎዳ ፕሊስ
የተለያዩ ሚዲያዎች የአርሰናል ጥላቻቸውን መግለጽ በሚፈልጉበት ወይ እናንተንም አቢዩዝ ባያደርጓችሁ ደስ ይለኛል። እና እስቲ የምናየው ይሆናል። ሰብስክራይብ እያደረጋችሁ በዚህ አመት እንደዚህ በስሱ እንትን እንበለው ነው። ቀጣይ አመት ላይ በሰፊው በቪዲዮም ስቱዲዮ ምናምን አመቻችተን የተለያዩ ባለሙያዎችን እያመጣን ምናምን እስቲ ሰብስክራይበሩን ከፍ እናድርገውና ጥሩ የሆነ የአርሰናል ቤት ይሆናል ብዬ አስባለሁ። እስቲ ድል ለአርሰናል ብዬ የዛሬውን ሀሳቤን ልዝጋው። ግን ፕሊዝ ሰብስክራይብ አድርጉ። ዋቺንግ አወሩ አሪፍ ነው። በአንድ ቪዲዮ ጥሩ ነው የታየው። ግን ሰብስክራይብ እያደረጋችሁ ሼር እያደረጋችሁ ሀሳብ ብንለዋወጥ ይበልጥ ነገሮችን ሼር መደራረግ እንችላለን ብዬ አስባለሁ። እና ኤክስፔክቴሽናችሁን ሁሌ የምነግራችሁ ምንድነው? 4 ዋንጫ ነው የምትበሉት 3 ዋንጫ ነው የምትበሉት ምናምን ይሏችሁና እኛ እኮ እቅዳችንም አላማችንም እኮ አይደለም 1 ዋንጫ መብላት የኛ ትልቁ እቅዳችን እና እነሱ በኋላ በቃ ላይክ ሁለተኛውን ዋንጫ ሶስተኛውን ዋንጫ ምናምን ሉዝ ስናደርግ ለማብሸቅ ነው ሆን ብሎ መጀመሪያ ኤክስፔክቴሽናችሁን ከፍ የሚያደርጉት። እና ኢቭን በምናገኘው ለአመታት ጠብቀን በምናገኘው የፕሪሚየር ሊግ ዋንጫ ራሱ ደስተኛ እንዳንሆን ደስታችን ላይ ውሃ ለመቸለስ ነው እነሱ የሚያመቻቹን ማለት ነው። ስለዚህ ፋይናሊ አሁን ለአራቱም ተጉዘን ፕሪሚየር ሊጉን ብቻ ብንበላው ውይ ፕሪሚየር ሊግማ ኖርማል ነው ምናምን አይነት ነገር ነው ማለት የፈለጉት ማለት ነው። እንጂ ላስት ይር ላይ ማለት ነው ታስታውሱ ከሆነ ቻምፒዮንስ ሊግ አርሰናል ሪያል ማድሪድን በሜዳውም ከሜዳው ውጭም ሲያሸንፍ እና ከዛ ሲያሸንፍ ሲጀመር 3-0 አሸንፈን ኤሚሬትስ ላይ በሄድንበት ጊዜ ወደ ማድሪድ ማለት ነው። ምንድነው ሲል የነበረው ማድሪድን አታውቁትም ካምባክ ያደርጋል ምናምን ከ3-0 ይከብዳል አይነት ነገር ነው ሲያወራ የነበረው። ከዛ እሱን አሸንፈን ምናምን አሳየነው እና በፒኤስጂ ስንወድቅ እንዴት እንደጮኸ ታስታውሳላችሁ እንዴት እንደተባለ ማለት ነው። እና ዘንድሮ ደግሞ ማንችስተር ሲቲ በማድሪድ ሲወድቅ ላሽ ነው የተባለው ምንም አልተወራም። እና የጋርዲዮላ አምላኪዎች እንዲሁም የኛን ስኬት ላይ እንቅፋት ለመሆን የሚሞክሩ ብዙ የሀገር ውስጥ የውጭም ጋዜጠኞች ስላሉ የእናንተ ኤክስፔክቴሽን ከፍ ባለ ቁጥር ትንሽ ነገር ስናጣም ያው ሙሉ አመታዊ ስራችንን ነው ሉዝ የምናደርገው። እና ፕሊስ ቤተሰቦች አሁንም በፕሪሚየር ሊግም በሻምፒዮንስ ሊግም አቻም ሽንፈትም ሊኖር ይችላል እና ኖርማል ነው። በቃ የኛ አላማ ምንድነው መሆን ያለበት? በቃ አመታዊ ጎላችንን መምታት ችለናል የሚለው ነገር ነው እንጂ ወሳኙ ላይክ አሁን ለምሳሌ በሊቨርኩሰን አቻ በወጣንበት ሰዓት እንዴት እንደተጮኸ እንዴት እንደተወራ ምናምን ምናምን ታስታውሳላችሁ። ከዛ ሊቨርኩሰንን ዊን ስናደርግ ደግሞ ሌላ ደግሞ በካራቦ ካፕ ደግሞ ተመታ አንድ ለ3 ትልልቅ ዋንጫ የሚጫወት ካራቦ ካፕ ከድሮ ጀምሮ ካርሊን ካፕ ምናምን በሚባልበት ጊዜ ራሱ ማንም ቼክ አያደርገውም። ቼክ የሚደረግም አርሰን ቬንገር የምታስታውስ ከሆነ በቤንች በህፃናቶች ነው የሚጫወተው ይሄን ጨዋታ እና ደግሞ አርቴታ ቤስት 11ን ይዞ መግባት በጣም ነው የደበረኝ። እና አርቴታ ዘንድሮ ጥሩ ነው በጣም በሳል በጣም ብዙ ነገሮች ገብቶታል ካምናው በተሻለ መልኩ ማለት ነው። እኔ በጣም አፕሪሼት ያደረኩት
ከብራይተን ጋር የነበረን ጨዋታ ጊዜ ማለት ነው። ለእኛ ያላቸውን ጥላቻ ስለሚያውቅ ብራይተን ሳሊባን እንዳይጎዱት ብሎ ሳሊባን ምን ጉዳት አልነበረበትም፣ እንዳይጎዱት ብሎ ነው ሳሊባን ያላስገባው ማለት ነው። ሴም ቲንግ አሁንም ስጋት ላይ ለእኛ ከባድ ጥላቻ ያለበት ቲም ጋር የሚሆን ከሆነ ጨዋታ አንዳንድ ተጫዋቾችን ሴቭ ለማድረግ ሊያስቀምጥ ይችላል። ኢቭን ከሲቲ ጋር ስንጫወት የዛኔ ካራባኦ ካፕ ራሱ ለመጉዳት ብዙ ጥረት አድርጓል። አሁንም ፕሪሚየር ሊግ ላይ ከጉዞዎች እንዳያደናቅፉን የተለያዩ ታክቲኮች ሊጠቀም ይችላል እና ቤተሰብ በትዕግስት ከዚህ በኋላ አንድ አይ ቲንክ ሶስት ተከታታይ ፕሪሚየር ሊግ ከቦርንማውዝ ከማንቸስተር ሲቲ እና ከኒውካስትል ጋር የምናደርጋቸው ሶስት ተከታታይ ጨዋታዎች አይ ቲንክ ፕሪሚየር ሊጉ የሚለይለት ይመስለኛል። መልካም እድል። አመሰግናለሁ። እንዳትረሱ ሰብስክራይብ አድርጉ።